ሰላም የሀገሬ ልጆች እንዴት ናችሁ? ያሲን መሐመድ ነኝ። ያው ከረጅም ጊዜ በኋላ ተገናኝተናል። አባገቴ ዩቲዩብ ላይ ነው የምንገኘው። አባገቴ ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የሀገሬ ልጆች የምወዳችሁ የምትወዱኝ። እዚህ ጋር አብዱ መሐመድ የሚባል አንድ ወንድማችን አለ። በአቂ አካባቢ ነው የሚኖረው። የመርሳሌ ተወላጅ ነው። እጅግ በጣም የሚያሳዝን ሁኔታ ላይ ነው የሚገኘው። እጅግ በጣም ያዘንኩት እኔ ገና ዛሬ እያየሁት ነው። በምን አይነት ሁኔታ ላይ ነው የሚገኘው? ምን አጋጠመው? ምን ያስፈልገዋል? የት ከየት ድረስ ደረሰ? መፍትሄውስ ምንድን ነው የሚለውን እንደው ተመልካቾቻችን አይታችሁ እዚህ ወንድማችን ላይ የበኩላችሁን እስከዛሬ ድረስ ድጋፍ ስታደርጉ የነበራችሁት ወንድሞቻችን ለተለያዩ በሽተኞች ድጋፍ እያደረጋችሁ ፈውስ እንደሆናችኋቸው ሁሉ ማለት ነው። ለዚህም ወንድማችን ፈጣን የሆነ ምላሽ እንድትሰጡት ነው እዚህ ቤቱ የተገኘሁት። ያሲን መሐመድ ነኝ። እየተከታተላችሁት የምትገኙት ደግሞ አባገቴ ዩቲዩብ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስኪ ወንድማችን ምን አጋጠመው የሚለውን እዚህ ጋር የምታዩት ነው። እንግዲህ ወንድማችን በዚህ መልኩ ነው ያለውና ወንድማችን እስኪ ስምህ ማን ይባላል? አብዱ መሐመድ ሰይድ። እንደው ይሄ ነገር ካጋጠመህ እዚህ ላይ አልጋ ላይ ከወደቅክ ምን ያህል ጊዜ ሆነ? አሁን 11ኛው የተሰራው ከአሁን በፊት የሚሰሩ በፈጋራ ነበረ። አሁን የሽንትና የሰገራ እንትኑ ስለተደበላለቀ ብለው ይህም በዚህኛው ጊዜ ዋዝረውልኛል። ያው ጥቁር አንበሳ ነበር የተከታተልኩት። አንቺንም ለውዚል ከሆነ አሁን ለአንድ ወር በግንቦት 18 ቀጠሮ አለ። በሀሳቡን በገንዘብ በጣም እጅግ ከጎኔ የሆኑ ወንድሞች ያሉ አሁንም እንዳትለዩ ነው። እኔ ማንም እዚህ የለም። እናት አባቶች እህት ወንድሞች ማሽ ናቸው። ዋም ትርኩም ስለኝ አሁን ብቻን ያለው ማንም ያስተምም አሁን ያአላህ አይዞህ። በነገራችን ላይ እኔ ወላሂ ተስፋ አይቆረጥም። በአገሬ ልጆች እኔ ተስፋ አልቆርጥም። መዳን ይችላል። ይሄ ልጅ መትረፍ ይችላል፣ መዳን ይችላል። በጣም ጎበዝ ሰራተኛ ነው። የፀጉር ቤት ሰራተኛ ነው። ራሱን በራሱ ችሎ የሚያስተዳድር ልጅ ነው እና እባካችሁ ልለምናችሁ፣ በአላህ ልለምናችሁ፣ ሙስሊሞች በአላህ ክርስቲያኖች በእግዚአብሔር እንደው በፈጠራችሁ ጌታ ይሁንባችሁ ይህንን ወንድማችንን ጥቁር አንበሳ ሂዶ ታክሞ ድኖ ወደ ቀድሞ ስራው እንዲመለስ ሁላችንም ትብብር እናድርግ። በዚህ አጋጣሚ ቲክታክ ላይ አንዳንድ እህቶች ወንድሞች አላችሁ፣ እያዩዋችሁ ነበረ። ብዙ ድጋፍ እያደረጋችሁለት የምትገኙ እህት ወንድሞቻችን አላችሁና አላህ ጀዛችሁን ይክፈላችሁ። አሁንም ደግሞ አንዲት እህት አለችኝ እያለ ነበረ ከጎኑ ሆና ይመስለኛል አይደለ? አልተወለደችም። ያው ሌላ ብላ ነው ወልድ እንደዛ ሰው አይታ ከጎኔ ቆመችው። አታውቅኝም አላውቃትም። ብቻ እዛ በአጋጣሚ አልያ ድረስ ትባላለች ወልዳ ነው ያለችው። እሷ ናት ውስጥ ከተኝ የነበረው እና ናስር አየለው ወንድማችን እሱ በላይ ከሊ ገንዘብ ነው እስካሁን ሲንቀሳቀስ የነበረው። አሁን ግን እጄ ላይ ምንም ብር የለኝም። ናስርን እያየሁት ነበረ። ናስር አያሌው አላህ ጀዛን ይክፈል። በጣም ምርጥ ልጅ ነው። ናስር ለሀገሩ ልጆች የቆመ ነው እና ወንድሜ አሁንም ባለህበት ይሄ ቪዲዮ እንዲደርስና በዋትሳፕ ምናምን እንደዚህ ግሩፕ ፈጥራችሁ ይህንን ወንድማችንን እናግዘው፣ እንርዳው። አካውንት ቁጥር አለ አይደለ? አካውንት ቁጥር አለ እታች አሁን ቪዲዮ ላይ ያስቀምጥላችኋለሁ። ስልክ ቁጥሩንም እታች ላይ ያስቀምጥላችኋለሁኝ። እንደምታዩት ነው። በቃ እኔ ቤት ስገባ ያጋጠመኝ በቃ እንደዚህ ተኝቶ ነው ያጋጠመኝ እና ቤት ላይ ደግሞ ማንም የለውም። በቃ ማንም ቤተሰቦቹ ሁሉ ሟቾች ናቸው እና ብቻውን ያለው አስተማሚ እንኳን የለውም እና አንዲት እህታችን ሊላህ ብላ ነው ምንም ጭራሽ ፍጹም የማትተዋወቀው ሴትዮ አዲስ አበባ ድረስ አብራው እየሄደች እንደዚህ በምችለው አቅሟ እያገዘችው ያለችውና ሁላችሁም ድጋፍ እንድታደርጉለት በአላህ ስም ጠይቃችኋለሁኝ። ሁላችሁም ትብብር አድርጉ። ከታችም ማስቀምጠው አካውንት አለ፣ ስልክ ቁጥር አለ። እንደየሁል ጊዜው እጃችሁን እንድትዘረጉ በአላህ ስም ጠይቃለሁኝ። አመሰግናለሁኝ።